ዛሬ እንድናወራ ያሰብኩት ከራሳችን ለመሸሽ ሙከራ ስለምናደርግ አይነት ሰዎች ነው። ብዙ ጊዜ አንዳንድ ሰዎች ከራሳቸው ጋር አብሮ ለመቀመጥ ራሳቸውን የተወሰኑ ጥያቄዎችን ለመጠየቅ ፍቃደኛ አይደሉም። በባዶ ቤት ውስጥ መቀመጥን አይፈልጉም። ሁሌም ቢሆን አብሯቸው የሆነ ሰው እንዲኖር ይፈልጋሉ። ለብቻቸው ወክ ማድረግ፣ ለብቻቸው ቲያትር ሊሆን ይችላል፣ ፊልም ሊሆን ይችላል፣ የሙዚቃ ኮንሰርት ሊሆን ይችላል። የተለያዩ ነገሮችን ኢንጆይ ማድረግን ወይም ከራሳቸው ጋር አብሮ ጊዜ ማሳለፍን አይፈልጉም። ማለት ሰው እንዴት ከራሱ ጋር መሆን ሊጨንቀው ይችላል? እነዚህ ሰዎች ከራሳቸው ጋር መሆን በጣም ይጨንቃቸዋል። ሰው አብሯቸው እንዲኖር ይፈልጋሉ እና ያንንም ደግሞ ሲያቀርቡት ወይም ደግሞ ሲናገሩት ደግሞ አይ እኔ እኮ ከሰው ጋር መብላት ስለምወድ ነው፣ ውይ እኔ ብቻዬን የሆነ ነገር ማድረግ አልፈልግም አይነት በሚል አይነት አፕሮች ሰውን በጣም ወዳድ እንደሆኑ አድርገው ያቀርቡታል። ግን ምናልባት በጣም ደሪል የሆነው ኮዝ ደግሞ ከስር ያለው ምክንያት ደግሞ ምናልባት ራሳቸውን ፌስ ማድረግን ስለማይወዱ ወይም ደግሞ ስለሚፈሩ ሊሆን ይችላል። ምናልባትም የሰው ልጅ በጣም ከተካነባቸውና ከሚችላቸው ነገሮች መካከል ራሱን ዲሲቭ ማድረግ ወይም ደግሞ ራሱን ማታለል ይመስለኛል። ብዙ ጊዜ በተለያዩ አይነት ግንኙነቶች ውስጥ ኢምፕሩቭ ማድረግ የምንፈልጋቸውን ነገሮች፣ ማሻሻል የምንፈልጋቸውን ነገሮች ማወቅ እንፈልጋለን። ከሆነ ስራ ስንባረር ሊሆን ይችላል፣ ወይም ከነበርንበት የፍቅር ሪሌሽንሽፕ ውስጥ በጣም ደስ በማይል አይነት የብሬክአፕ መንገድ አልፈን ሪጀክት ስንደረግ ሊሆን ይችላል። ወይም ደግሞ የቅርብ የምንላቸው ክሎዝ የምንላቸው ጓደኞቻችን ደግሞ ከዛ ሰርክል ውስጥ አቮይድ ሲያደርጉን ሪሊ በምን ምክንያት ነው? ለምንድን ነው ሪጀክት የተደረግኩትኝ? ለምንድን ነው ከስራ የተባረርኩትኝ? ለምንድን ነው በጓደኞቼ እና ባለኝ ሰርክል ውስጥ እንደ ኢምፖርታንት ሰው የማልታየው የሚለውን አይነት ጥያቄ በውስጣችን ይመላለሳል። እና ማወቅ የምንፈልገው ደግሞ ከነዛ አብረን ግንኙነት ከመሰረትናቸው ሰዎች አንደበት ሪሊ ስላጠፋነው ጥፋት ወይም ደግሞ ድክመታችን ነው ብለው የሚያስቡትን ነገር እንዲነግሩን ኤክስፔክት እናደርጋለን። እና የፍቅር ግንኙነትም ከሆነ እንደው ለሌላ ግንኙነቴ ሊጠቅመኝ ስለሚችል እባክሽ በቃ ቢያሻሽል ብለሽ የምታስቢውን ነገር ንገሪኝ አይነት ነገር። በስራም ቦታ ደግሞ ምንድን ነው ኢምፕሩቭ ማድረግ ያለብኝ ነገር እና ከዚህ ስራ እንድባረር ያደረገኝ ነገር የሚለውን ነገር ለመጠየቅ ይሞክራሉ። እና አዎ መጠየቅ ተገቢ ነው ብዬ አስባለሁ። ያው ኢምፕሩቭ ማድረግ ለሚፈልግና ማሻሻል ለሚፈልግ አይነት ሰው ሊረዳው ይችላል። ግን የማምነው ነገር ምንድን ነው፣ አንዳንዴ ከሰዎች ኤክስፔክት የምናደርጋቸውና ስለ ራሳችን እንዲነገሩን የምንጠብቃቸው ነገሮች አላስፈላጊ ቮይሶች ወይም ደግሞ አላስፈላጊ ድምፆች ናቸው ብዬ አስባለሁ። እና ሪሊ ራሳችንን ብንጠይቀው በህይወታችንን ኢምፕሩቭ ማድረግ ያለብንን ነገር ውስጣችን እንደሚነግረንና እንደማይዋሸን ይሰማኛል። ለምሳሌ አሁን በሆነ የስራ ቦታ ላይ አነስተኛ ደሞዝ እየተከፈለ ልንሰራ እንችላለን እና በዛ የህይወት ደረጃችን ደስተኛ አይደለንም ወይም ደግሞ ጥሩ ስሜት አይሰማንም። ወጪዎቻችንን ከቨር ማድረግ የምንፈልጋቸውን ወጪዎቻችንን ከቨር ሊያደርግልን የሚችል አይነት ስራ እየሰራን እንዳልሆነ እናውቃለን። ከኛ በላይ ያሉ ሰዎች፣ በጣም ሌክዠሪ ያላቸው ሰዎች የታይም ሊሆን ይችላል ወይም ደግሞ በሪስፔክትን ደረጃ ደግሞ በደንብ ሪስፔክት ሲደረጉ እያየን ያው ልንቀና እንችላለን ወይም ደግሞ የማነስ አይነት ስሜት ሊሰማን ይችላል ማለት ነው። ሶ ያ ስሜትን ኤክስፒሪየንስ እናደርገዋለን። ሰፈር እንደምናደርግ ወይም ደግሞ በጣም የተሰቃየን እንደሆነ ይሰማናል። በዕለት ተዕለት ህይወታችንም ደግሞ በተለያዩ አይነት ቦታዎች ላይ ራሳችንን ስናማረር ልናገኘው እንችላለን። ነገር ግን ብዙ ጊዜ ብናማረርም ሁኔታዎችን ለመቀየር እርምጃዎችን ስንወስድ ግን አይታይም፣ ወይም ደግሞ እርምጃ መውሰድ ላይ ብዙ ይቀረናል ማለት ነው። ሶ ራሳችንን ብንጠይቀው ግን ማሻሻል የምንፈልጋቸው ነገሮች ግልጽ ናቸው። ያነስንባቸው ነገሮች ወይም ደግሞ ያጎደልናቸው ነገሮች ራሳችንን የሆነ ቦታ ላይ ማብቃትና ማድረስ ሲጠበቅብን ያላደረስንባቸው ጎኖችና ክፍተቶች ደግሞ ይታወቃሉ ማለት ነው። ሶ ራሴን ቁጭ ብዬ ብጠይቀው ሊመልስልኝና ውስጤ ሊነግረኝ የሚችለው በጣም ብዙ አይነት ነገር አለ። በሪሌሽንሽፕም ሊሆን ይችላል፣ ኢንተሌክቹዋል በሆነው አይነትም ዘርፍም ደግሞ ሊሆን ይችላል። በስራ ቦታዎቻችን ባሉን ግንኙነቶች ውስጥም ደግሞ ኢምፕሩቭ ማድረግ ያለብንን ነገር እንደ አንድ ግለሰብ ኢምፕሩቭ ማድረግ ያለብንን ነገር ውስጣችን ይነግረናል። እና አንዳንዴ በዙሪያችን ላለ ተቀባይነት ወይም ደግሞ ከሌላ ሰው ጋር ላለን ግንኙነት ብቻ ሳይሆን ሪሊ ራሳችንን የተሻለ ሰው ለማድረግ ካለን ፍላጎት እና መሻት በመነሳት ደግሞ ራሳችንን መጠየቅና ራሳችንን መመርመር ያለብን ይመስለኛል። እና ብዙ ጊዜ ግን ለብቻችን መቀመጥን አንፈልግም። ራሳችንን እንድንመለከት መነጽር ሊሆኑ የሚችሉ ወይም ደግሞ መስታወት ሊሆኑ የሚችሉ ነገሮችን ኮንሱም ማድረግን አንፈልግም ማለት ነው። ሶ ለምሳሌ ኢንተሌክቹዋሊ አንኮምፎርታብል ሊያደርጉን የሚችሉ አይነት ዲስከሽኖችን መታደም ሊሆን ይችላል፣ መጽሐፎችን ማንበብ ሊሆን ይችላል፣ ወይም ደግሞ
ስለ ራሳችን መስማት የማንፈልገውን ድክመት ሊነግረን ከሚችል አይነት ጓደኛ ጋር አብሮ ማሳለፍን ወይም ደግሞ ከዛ ሰው ጋር ኦነስት የሆነ ዲያሎግ ማድረግንም ላንፈልግ እንችላለን ማለት ነው። ሶ ራሳችንን ኢምፕሩቭ ማድረግ የምንችልበትን መንገድ ሁሉ እንዘጋለን እና ከዛ ከራሳችን ጋርም ደግሞ ያው እንደተናገርኩት ቁጭ ማለትን አንፈልግም ማለት ነውና ሰው ራሱን ሊበድለው የሚችለው ትልቁ በደል ብዬ የማስበው ነገር ቢኖር አንደኛ ከራሱ በላይ ሌሎች ሰዎች ላይና የሌሎች ሰዎች ህይወት ላይና የግለሰቦች የማያውቃቸው በጣም ሩቅ ባሉ ጉዳዮች ላይ ኢንተረስትድ ሲሆን ነው እና ስለ ሰዎች በጣም ስለተለያዩ አይነት ሴሌብሪቲዎች ሊሆን ይችላል ወይም ደግሞ ሶሻል ሚዲያ ላይ ስለሚያውቃቸው ግለሰቦች ራንደምሊ ስለሚያውቃቸው ሰዎች ቢጠየቅ በጣም ብዙ አይነት ኢንፎርሜሽን ሊኖረው ይችላል። ስለሚዝናኑበት ቦታ፣ ስለሚገዙት ነገር፣ ስለበሉት ምግብ፣ ስለገዙት ምንጣፍ፣ ሶፋ ሊሆን ይችላል፣ ስለተከራዩት ቤት፣ ገሌ ስለገዛችው ቤት ሊሆን ይችላል። ወይም ደግሞ ሶሻል ሚዲያ ላይ ያሉ ካፕሎች ሲጣሉ ብሬክአፕ ሲያደርጉም ሊሆን ይችላል እና በህይወታቸው እነዛን ሰዎች አግኝቷቸው ላያውቅ ይችላል። ግን ሲጠየቅ በጣም ብዙ አይነት መረጃዎችን ብዙ አይነት ነገሮችን ይናገራል ማለት ነው እና ወደ ራሱ ሲመጣና ሰዎች ግን ስለ ራሱ ደግሞ ጥያቄ ሲጠይቁት ግን አንዳንድ ጥያቄዎችን ፈጽሞ ያሰበባቸው ነገሮች ላይሆኑ ይችላሉ እና በዚህ መንገድ ይሄን ነገር አላሰብኩትም ነበረ። አንድም ጊዜ የሆነ ሰው እንደዚህ አይነት ጥያቄ ጠይቀኛል ብዬ አስቤ አላውቅም ነበረ እና አንዳንድ ሰዎች ኢቭን ስለ ራሳቸው እንዲናገሩ ጥያቄ ሲጠየቁ በጣም የሚጨነቁ ሰዎች እና አንኮምፎርታብል የሚሆኑ ሰዎች አሉ እና ሰው እንዴት ነው ስለ ራሱ ሲጠይቅ እንዴት ነው ሊከፋና ሊደበር የሚችለው? አምነዋለሁ የሚለው እምነት አለ። ከልጅነቱ ጀምሮ ያደገበት እምነትም ሊሆን ይችላል ያ እምነት እና በዛ እምነት ውስጥ ስላለ አይነት ጥያቄ ሲጠየቅ አንኮምፎርታብል ይሆናል እና አንኮምፎርታብል የሚሆነው ስለ እምነት ማውራት እንደማይወድ አይነት ነገር አድርጎ አክት ሊያደርግ ይችላል። ግን ሪሊ የሚያምነውን እምነት ላያውቅ ይችላል ይሄ ሰውዬ። በዛ እምነት ውስጥ ያለን አስተምሮ ግን ማወቅ የሚጠበቅበት መሰረታዊ የሆነ ነገር ሊሆን ይችላል ማለት ነው እና በሌላም ጉዳይ ላይ ሰዎች ስለሚሰጡት ሰርቪስ፣ ረጅም ዓመት ስላገለገሉበት መስሪያ ቤትም ሊሆን ይችላል ወይም ደግሞ ተምሬዋለሁ ብለው በሚያስቡት ትምህርት ጋር የተገናኘ ጥያቄ ሲጠየቁ አንዳንድ ሰዎች በጣም አንኮምፎርታብል ይሆናሉ እና ኢቭን ከዛም ባለፈ ደግሞ ሊጠየቁ ሄደው ሚዲያ ላይም ደግሞ አንዳንድ የምናያቸውም ሰዎች ደግሞ ስለራሳቸው ፐርሰናል የሆነ ነገር ሲጠየቁ ያው የሚያወጡት ነገር እንዳለ ሁሉ የማያወጡትም ነገር እሱን ሪስፔክት አድርገንላቸው ግን በቃ ብዙ ኦፌንድ የሚያደርግ ነገር አይደለም ብለን የምናስበው ነገር ሲጠየቁ በጣም አንኮምፎርታብል ሲሆኑ እናገኛቸዋለን ማለት ነው እና በዛው ልክ በጣም ኦርዲነሪ የሆኑ ሰዎች በዕለት ተዕለት ህይወታቸው ውስጥ የተለያዩ አይነት ጥያቄዎችን ስለራሳቸው ሲጠየቁ በጣም አንኮምፎርታብል ይሆናሉ። በጣም ኢንቨስቲጌት እንደተደረጉ አይነት ስሜት ተሰምቷቸው አንኮምፎርታብል ይሆናሉ። ግን ሪሊ ምንድነው ስለ ራሴ ይሄን ነገር አላውቅም ወይም ደግሞ ከራሴ ጋር ፌስ ማድረግ የማልፈልገውን አይነት እውነት አጋልጠህብኛል ወይም ደግሞ ትኩረት ሰጥቼ ማሰብ የማልፈልጋቸውን ነገር እንዳስብ እያደረግኝ ስለሆነ በዛ ምክንያት ምቾት እየተሰማኝ አይደለም ብለው አይሉ ሌላ አይነት ጀስቲፊኬሽን ያቀርባሉ ማለት ነው እና ብዙ ጊዜ ለራሳችን ጊዜ ካለመስጠታችን የተነሳና በጣም ራሳችንን እንደ ባዕድ ነገር ስለምንመለከተው ወይም ደግሞ ራሳችንን ዲሲቭ እናደርጋለን። አይ ራሴን አውቀዋለሁ፣ አይ ማምነውን ነገር አውቀዋለሁ፣ አይ የምሰራበትን መስሪያ ቤት አውቀዋለሁ፣ አይ የተማርኩትን ትምህርት አውቀዋለሁ እንላለን። ግን ነገሮችን የምናውቀው ኦንሊ በፌስ ቫልዩ ብቻ ይሆናል ማለት ነው እና ዲፕሊ ጠለቅ ብሎ የሆነ ዲያሎግ ሊደረግ ሲሞከር አንኮምፎርታብል አንሆንም ማለት ነው እና አንዳንድ ሰው ራሱን የሚያውቅ የሚመስለው የሚወደውን ምግብ ስለሚያውቅ፣ ጫማ ቁጥሩን፣ የሚኖርበትን የቤት ቁጥር፣ ወንድምና እህቶቹን፣ የሚሰራበትን መስሪያ ቤት፣ የወር ደመወዙን ስለሚያውቅ ራሱን እንደሚያውቅ የሚሰማው አይነት ሰው አለ። ነገር ግን አንተ እኮ ከነዚህ ነገሮች ደግሞ ትልቃለህ፣ ውስብስብም ነህ። እንደ ሰው ያለፍክባቸው ብዙ አይነት የህይወት መስመሮች ምናምን አሉ እና እነዛ ነገሮች የፈጠሩብህ ነገር ምንድን ነው? በምን አይነት መንገድ ጎድተውሃል? በምን አይነት መንገድ አንጸውሃል? ሪሊ የምትወደውን ነገር የወደድክበት ምክንያት ምንድን ነው? የምትጠላውንስ ነገር የጠላህበት ምክንያት ምንድን ነው የሚለውን ነገር ማወቅ አለብህ። ራሳችንን በተሻለ መጠን ለማወቅ ወይም ደግሞ ራሳችንን ኢምፕሩቭ ለማድረግ መሞከር አለብን እና ስለ ራሳችን በጣም ኦነስት ሆኖ ኦፒኒየን ሊሰጠን የሚችል አካል ሌላ ሰው የለም። በቃ ቁጭ ብሎ ራሳችንን መጠየቅ ነውና በውስጣችን ያለው እኔነታችን
አውጥተን ለሰዎች ያላሳየነው የደበቅናቸው ነገሮች እና ይሄ ሰልፍ ኢሜጃችንን ሜንቴን አድርገን ለመቆየት የሞከርናቸው ነገሮች ሁሉ እነዛ መጋረጃዎች ይፈርሳሉ። ወይም ደግሞ እነዛ መጋረጃዎች ሲገለጡ እውነተኛ ማንነታችን በውስጣችን ውስጥ አለ። ሰዎች እንደ ጥሩ አባት ሊያዩ ይችላሉ፣ ግን ደግሞ በቤታችን ውስጥ ደግሞ ወይም በጓዳችን ውስጥ ደግሞ ምን አይነት አባት እንደሆንን እኛ እናውቀዋለን። አንዳንድ ጊዜ ራሳችንን ልንመለከት የሚገባው ወይም ደግሞ ራሳችንን ኩዌስችን ልናደርግ የሚገባው ፈጣሪ እኛን በሚያውቀን ደረጃ አይነት ነው። ፈጣሪ ሁሉን ያውቃል፣ በጨለማም በብርሃንም ያለውን እኛነታችንን ያውቃል ብለን የምናስብ ከሆነ በዛ ጨለማም ውስጥ በዛ ብርሃንም ውስጥ ደግሞ እኛ ነበርን። ስለ ራሳችን ሙሉ አይነት ፒክቸሩ ሙሉ አይነት ግንዛቤው ደግሞ እኛ ነው ሊኖረን የሚችለው ማለት ነው። እና ከሰዎች የምንሰማቸው አዘር ሳይድ የምንላቸው ነገሮች ቢኖሩም ከዛ ባሻገር ግን ከማስካችን በስተጀርባ ያለውን እውነተኛ እኔነታችንን ደግሞ ያው በውስጣችን እናውቀዋለን ማለት ነው። በሪሌሽንሺፕም ውስጥም ሊሆን ይችላል፣ በትምህርትም ጉዳዮች፣ በስራም በተለያዩ አይነት ሁኔታዎች ውስጥ ማሻሻል የሚገባንን ነገር ጥሩ ሰው መሆናችንን አለመሆናችንን ዲፕሊ ያው እናውቀዋለን ማለት ነው። በተቻለ መጠን ራሳችንን እንድናይ ከሚያደርጉን ነገሮች ጋር በዝምታ ውስጥ መቆየትን፣ ከራሳችን ጋር ወክ ማድረግን ሊሆን ይችላል፣ ከራሳችን ጋር ካፌ መቀመጥ ሊሆን ይችላል፣ ወይም ደግሞ የተለያዩ አይነት የኪነ ጥበባዊ አይነት ስራዎችን መታደም ሊሆን ይችላል። መጽሐፍ ከሆነ ማንበብ፣ ሪሊ ቻሌንጅ ሊያደርጉ የሚችሉ ነገሮችን ማንበብ እና ስለ ራሳችን አንኮንፈርተብል ሊያደርጉ የሚችሉ ነገሮችንም ደግሞ አንዳንድ ጊዜ መጋፈጥ አለብን ማለት ነው እና ልናመልጠው የማንችለው ነገር ብዬ የማስበው ደግሞ ያው አንድ ራሳችንን ነው ብዬ ነው የማስበው። ስለዚህ ያው ጊዜ ሰጥቶ ኮንተንት ሆኖ ወይም ተረጋግቶ ማሰብ ኦነስት በሆኑ አይነት ግንኙነቶች ውስጥና ዲያሎጎች ውስጥ ደግሞ ራሳችንን እንድናገኘው እድልን መፍጠር ይጠበቅብናል ብዬ አስባለሁ ማለት ነው። በተረፈ ይህንን ኮንተንት ጠቃሚ ሆኖ ካገኛችሁት ይህንን ቻናል ሰፖርት ማድረግ የምትችሉት አንደኛ ሰብስክራይብ በማድረግ ሁለተኛ ደግሞ ቪዲዮውን ላይክ በማድረግ እና አስተያየታችሁን በመስጠት ነው። ይመቻችሁ።